ስም ይሁንልን። ምን ይላል ሰውየው? ዮሐንስ ምን ይላል? በጌታ ቀን በመንፈስ ካልሆንን ዘመኑን ማየት አንችልም። በመንፈስ ካልሆንን ክርስቲያን ማለት እኮ ተራ ሰው እኮ አይደለም። ክርስቲያን እኮ ማለት ያላመነ መዓት ሕዝብ አለ። ለዚያ ሁሉ ብርሃን ማለት እኮ ነው። እኔ የዓለም ብርሃን ነኝ አለ ኢየሱስ። እኔን የሚከተለኝ ደግሞ የሕይወት ብርሃን ይሆንለታል። እናንተ እኮ የዓለም ብርሃን ናችሁ ብሏል። የዓለም ብርሃን ለመሆን የተጠራን ሰዎች ለራሳችን ያልበቃ ሕይወትን ይኖራለን። የዓለም ብርሃን ለመሆን የተጠራን ሰዎች ብርሃናችንን አጥፍተን እኛ ራሳችን በጨለማ ስንንገዳገድ እንታያለን። ጌታ ኢየሱስ ዛሬ በቃሉ እውነት ጥሶ መውጣት በመንፈስ መነካት ይሁንልን። አሜን። ሹና በለም አርጋችሁ አሜን በሉ። አሜን። ትከሙና በለም አሜን በሉ። አሜን። ኖ ስለዚህ በመንፈስ የመሆን ውጤት ደግሞ ዮሐንስ ሲናገር እግዚአብሔር ክብር እንዳየ እንመለከታለን ምዕራፍ 1 ላይ። ሌላኛው ደግሞ መልእክተኛ ሲሆን ፍቅሞ ላይ ታስሮ በሰላም የሚወጣ ሰው የለም። ይሞታል እንጂ ይሰቀላል እንጂ ይታረዳል እንጂ ይገደላል እንጂ። ሰውየው በመንፈስ ነው። በተያዘበት በታሰረበት መልእክት መጣ። እድሜው ሄደዋል። ያለበት ሲቹዌሽን ጥሩ አይደለም። ከፖለቲካ ጋር አያይዞ ነው ያሰሩት። ነገር ግን እሱ በመንፈስ ነበር። ሐሳቆሉ ተቀቀው አራቆ ለበጋን ይጠኛል የሚሉ ከብከ ለሆቆ ያቆበዩን ለማረቢያተ ክርስቲያናትን መልእክት ይችላል። ክደይኮ ማን ወሬታው አማን ሞአ አማን ሐፋች ሞአ ይጠንቃጣነያ ሰርክል መጣ ይሄን ይቆዩ ይዋል አያሪ ኮታ ኪዮ ዲዋ አሳመረኮ ሰርክል ሙለና መዋይ ሰው አሜን። ዮሐንስ እንደዛ ነው። እንደዛ ነው። እድሜ ያልቋል፣ ይሞታል፣ በዚህ ያበቃለታል ሲባል በመንፈስ ነው የነበረው። በመንፈስ ሲሆን የአምላክ ድምፅ ሰማ፣ ክብሩን አየ፣ ድምፅ መጣለት፣ መልእክት መጣለት። ምን የሚል መልእክት ነው የመጣው? ለኤፌሶን ኤፌሶን ሌላ ሀገር ነው። አሁን ካለበት ሌላ ሀገር ነው። ኤፌሶን 1 ለሰምርኔስ 2 ለጴርጋሞን 3 ለቲያጥሮን 4 ለፊላዴልፊያ 5 ለሰርዴስ 6 ለሎዶቅያ 7 ለእነዚህ ሁሉ አንተ መልእክተኛ ነህ። መልእክት ያለ አትሞትም። መልእክት ያለ አትገደልም። መልእክት ያለ አትጠፋም። አንተ መልእክተኛ ነህ። ኧረ በኢየሱስ በጆሮአችሁ ላይ አየር ላይ የዋለ ክፉ ከዚህ አታልፍም የሚል መንፈስ ዛሬ የተገለበጠ ይሆን። መውደቃችሁን፣ ስብራታችሁን፣ መሞታችሁን፣ መቀበራችሁን የሚያውጅባችሁ ድካምን የሆነ አቅም ማጣትን በእናንተ ላይ የሚያውጅ ክፉ አዋጅ ነጋሪ መንፈስ የተወጋ ይሆን። ብርጋዴ በኃይል ጋር በለማት አሜን ለውሰን ሶዮ የሞት ወሬ ተወርቶ መንግስትን ነው ያካው ተብሎ ያምለሞ ቄሳርን ነው ያካው ተብሎ ብርድና ቅዝቃዜ በምፈራረቅበት በውቅያኖስ መካከል ባለችው በትንሿ ደሴት ላይ ድንጋያማ መሬት ላይ ወስዶ ቢወሽቁት የአምላክ ክብር የአምላክ መንፈስ ከተጣልክበት ያነሳል። አሜን። ከወደቅበት ያወጣል። አሜን። ከድካሜ ኃያል ያደርጋል። አይጠቅምም ስትባል ጠቃሚ ትሆናለህ። አይረባም ስትባል የምትረባ ትሆናለህ። አለቀለት ስትባል ከዚህ በኋላ ለምን አይሆንም ስትባል እግዚአብሔር በክብር ይጎበኛል። አሜን። ዮሐንስን መጣ ለእነዚህ ለሰባቱ አብያተ ክርስቲያናት ሌላ ሰው አላመጣም። አንተ ምንድን ነህ? መልእክተኛ ነህ። ምን ነህ? መልእክተኛ። ሁላችሁ መልሱ። ምን ነህ? መልእክተኛ። መልእክተኛ በሉ እስቲ መልእክተኛ። እነሱ ነው እንግሊዝኛ ሐጂሳም ጓሮ መጨረሻ እንግሊዝኛ ወቃቸው ገጥቶ በእንግሊዝኛ ለሰብካችሁ እየመጣሁ ትንሽ ይቀረኛል። መልእክተኛ መልእክተኛ አለማት ይላል መልእክተኛ ያ መልእክተኛ ያ መልእክተኛ መልእክተኛ ያ አጨብጭቡላችሁ። ምንኛ
ሰምርነስ ትሄዳለህ፣ ጴርጋሞን ትሄዳለህ፣ ቲያጥሮን ትሄዳለህ፣ ሰርዴስ ትሄዳለህ፣ ፊልድልፊያ ትሄዳለህ፣ ሎዶቅያ ትሄዳለህ። ለእነዚህ አብያተ ክርስቲያናት አንተ መልእክተኛ ነህ። አሜን። እስቲ ከቻልክ በየትኛው መልክ ሁኔታ ውስጥ ልትኖሩ ትችላላችሁ። እግሮቻችሁ የራሳችሁን አንቀሳቅሱና በኢየሱስ አሁን ያለበት ሁኔታ አይዘኝም በለው። በእምነት በለው። አሁን ያለበት ሁኔታ አይዘኝም በለው። አሁን ያለበት ሁኔታ አይዘኝም። ማንነትን አይዝም፣ ዘመንን አይዝም፣ ሕይወትን አይዝም፣ አምኖትን አይዝም፣ ኑሮን አይዝም፣ ታሪክን አይዝም፣ ጤናን አይዝም። አልያዝም፣ 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 አልያዝም። አልፎ መውጣት ይሆንልናል። አልፎ መሄድ ይሆንልናል። አልፎ በነሞስ ጂሰስ አልፎ መሄድ ይሆንልናል። አሜን 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 አሜን። ከባድ ነው ሳውዝ አፍሪካ፣ ከባድ ነው ሁኔታ፣ ከባድ ነው የሰው ወሬ ሊባል ይችላል። እኔ አላውቅም። ከባድ ከኢየሱስ ውጪ፣ ከባድ ከእግዚአብሔር መንፈስ ውጪ። ኧረ ከባድ ነው የተባለው ጤሰን ጠርምሰን እንወጣለን። እውነት እውነት ኢየሱስ ጌታ ነው። እነዚህ ሰባቱ አብያተ ክርስቲያናት አንዳንዶቹ ብርቱ ናቸው፣ አንዳንዶቹ መስመር ይዘው የሚሄዱ ናቸው፣ አንዳንዶቹ እንደ ዘንድሮቹ ገለባጣ ናቸው፣ አንዳንዱ ወረኝነት አለባቸው፣ አንዳንዶቹ ስካር አለባቸው፣ አንዳንዶቹ በሐሰት ትምህርት የተሰከሩ ናቸው። እነዚህ ማን ያሰናክል ሲባል ዮሐንስ አሜን። ለነዚህ ማን መልእክተኛ ነው? አሜን አሜን አሜን። ኧረ ታጠቅ እያስጠጠቁ ነው። አንተ እያለ እግዚአብሔር ማንንም አያመጣም። ለዚህ እንግዲህ አሜን እርግጠኛ ነኝ። ሳውዝ አፍሪካ ላይ መልእክተኛ ነኝ። አሜን አሜን። እኔ ባለሁበት መንደር ላይ የሰይጣን ኔትወርክ አይሰራም። እርግጠኛ ነኝ በኢየሱስ በፍጹም መልእክተኛ ነኝ። ጨራሶ ጮሆ በጣም አሜን ይላል። ይጨነቅ ይረበሽ ግራ ይግባው እንጂ ሞገስ ይጣይ እንጂ አቅም ይጣው እንጂ እኔ ባለሁበት አንተ ባለበት አንቺ ባለሽበት ለመብላት የመጣን አይደለም። አሜን አሜን። እኛ መስሎን ነው እንጂ እነሆ አባብላታለሁ፣ ወደ ምድረ በዳ አወጣታለሁ፣ ከልቤ ለልቦ እናገራታለሁ የተባለው ቃል ይፈጸም ዘንድ እንጂ ለሆድ ብቻ የመጣ አይደለም፣ ለጫን ብቻ የመጣ አይደለም። ጨርቃቶ ማን ሞተ? ምግባቶ ማን ሞተ? ኧረ እዚህ ሀገር ያልመጡ ሰዎች ምግብ አልበሉ። ሞሳና ኢትዮጵያ በልተዋል። አንተ ለዚያ ብቻ አልመጣኝ፣ መልእክተኛ ነህ። አዎ እግዚአብሔር መናያም ቱንስ ወሮድ ኪለማት ኪዜ አበለቃት ረከማ ካይሰከማ አንበው ደጫ ኪሶ መልስ ኢየሱስን አሮጋቸው ተቱን ላውምባለቱን አንቃዋቱን አርባቢላቸቱን እስመን ታኦበለቱን ወኪል ሶኮ ኪል ሻይሳ አንባሁን ደጫ ኪሶ ሹዳ አለስ አሜኒቶ አሜን። ሰፓራላባቸለመና በፍጹም በፍጹም ድካምን አልቀበልም አልቀበልም። ሳውዝ አፍሪካ ከባድ ነው አይሆንም አልቀበልም። ኧረ የእስራኤል ሎታ ይመች አልቀበልም። በየትኛውም ዘመን የሚመች ሰው አልነበረም። ኢሶ የሰራ የጌታ ክብር ነው የሚያውቀው። ኢሶ የሰራ የጌታ መንፈስ ነው የሚያውቀው። ዛሬም ጀምሯል፣ ይቀጥላል። ተወደድክ ከሰሙራ በሮበሰስ አንጉወ ሰብታር ከቆጦ ዋላ ተበጭሉ ገለቀው ጀቡ ገለዱት ከኪሳዋ ወጭ ሲመሽ ተናግሬው አልጨረስኩም ያፈሰሰልኝን ጸጋ
ህማሜን ስፈውስ ክብር ተመስገን እንጂ ምን አለኝ ልመልስ ሃሌሉያ እነዚህ ሰባቱ አብያተ ክርስቲያናት የተለያየ አይነት ድካም አለባቸው። ጥቂት ከስማቸው አንስቶ ጥቂት ነገሮችን ላሳያችሁ። ኤፌሶን የሚለው የስሙ ትርጉም መፈለግ ማለት ሲሆን ሰምርነስ ማለት ደግሞ ውድ ማዕድን ወይም ካርቤ እንደ ማለት ነው። ጴርጋሞን ማለት የመጠበቂያ ስፍራ ወይም ማማ እንደ ማለት ነው የስሙ ትርጉም። ቲያጥሮን ማለት ደግሞ የዘወትር መስዋዕት ማለት ነው። ሰርደስ ማለት የሸሻ የገማ ወይ የሞተ እንደ ማለት ነው። ፊልድልፊያ ማለት የወንድማማች ፍቅር ማለት ነው። በፍቅር ሕይወትም ነው የሚታወቁት። ሎዶቅያ ማለት የሰው አገዛዝ ማለት ነው። ከነዚህ መካከል ጥቂት ነገር ብቻ ስለ ኤፌሶን ላውራ። ኤፌሶንን ታሪክ የምታገኙት ምዕራፍ 2 ላይ ነው። ምዕራፍ 2 ኤፌሶንን ትንሽ ላውራ ስለ ኤፌሶን እስናም 2 ምዕራፍ 2 ጥቂት ላውራና ይበቃኛል። እናም በጋራ የጻፋችሁ አለችሁ ነው መጽሐፍ የገለጣችሁልኝ አብረን እናንብብ። እሺ አንድ በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራዬንና ድካምህን ትዕግስትንም አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውን ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ቁጥር 6 ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። ቁጥር 7 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል። የኤፌሶን ቤተ ክርስቲያን ኤፌሶን የምትባለው ከተማ በዚያ ዘመን የወደብ ከተማ በጣም ታዋቂ ሮማውያን አርጤሚስ የሚሏት ግሪካውያን ዲያና የሚሏት የጣዖት አምልኮ ቤተ መቅደስ የነበረባት የአምልኮ ስነ ስርዓትም የሚፈጸመው ሁሉም ያችን ጣዖት የሚያመልኩ በዝሙት ነው ወይንም በግልሙትና ነው የሚያመልኳት። 200 ሜትር ያክል ርዝመትና ውፍረት አላት። ሰውነቷ ያቺ ጣዖት ሰውነቷ ሁሉ በሴት ጡት የተሞላ ነው። እንደዛ የተቀረጸ ነው። የእሱ አምልኮ ማዝሙር አይደለም፣ ሽብሸባ አይደለም፣ ሃሌሉያ አይደለም። ሁሉም ዝሙት መስራት። እንደዚህ አይነት ከተማ ነው። ይሄ ብቻ አይደለም፣ የንግድ ከተማ ስለሆነ ሁሉም የራሱን ንግድ ለማስፋፋት ጥንቆላ አሰርቶ
ሁሉም የየራሱ የሆነ አማልክት ነበራቸው። በዚያን ዘመን ጳውሎስ በዚያ ከተማ ለ2 ዓመት ቆይቶ ወንጌልን ሰበከ። ይህንን ታሪክ ለማግኘት የምትፈልጉ የሐዋርያት ሥራ ምዕራፍ 19 ከቁጥር 10 ጀምራችሁ ስታነቡ ሙሉ ታሪክ ታገኛላችሁ። ለ2 ዓመት በ52 ዓመተ ምህረትና በ53 ዓመተ ምህረት ላይ በእነዚህ ዓመታት ላይ ቆይቶ ወንጌልን በዚያ ከተማ ላይ ጳውሎስ ሰበከ። እነዚህ በሰበከባቸው ቦታዎች ላይ በኤፌሶን ከተማ በሰበከው ወንጌል አንደኛ ሰዎችን እጁን ጭኖ መንፈስ ቅዱስ ይቀበሉ ነበር፣ ደግሞም ይጠመቁ ነበር። ሁለተኛ አካሉን የነካ ጨርቅ አጋንንትን ያስወጣ ነበር፣ በሽተኞችን የሚፈውስ ነበር። 19 ከቁጥር 11 ጀምራችሁ ስታነቡ ሌላ ጳውሎስ ወንጌልን እዛ ከተማ ሲሰብክ 50,000 የምተመን የአስማት መጽሐፎቻቸውን ጌታን ተቀብለው የአስማት መጽሐፎቻቸውን አምጥቶ በሕዝብ ፊት በእሳት አቃጠሉ። የመጽሐፉ ዋጋ ሲተመን 50,000 ብር በዚያ ዘመን ሆነ። ወንጌል እንደዚያ ነው። መክሰር ያለበትን እያከሰረ መለምለም ያለበትን እያለመለመ እንጂ የሚሄደው ሁሉንም አመቻችቶ አይሄድም፣ አመቻምቾ አይሄድም። በጥንቆላ በመተት የተሰበሰቡ ኮተቶችን ሰዎች ወደው ፈቅዶ እንዲያቃጥሉ እያደረገ ነበር ጳውሎስ በኤፌሶን ከተማ ያገለገለ። በዚያ ከተማ ጳውሎስ በኤፌሶን ወንጌል ሲሰብክ በነበረበት ዘመን ወንጌል እጅግ እየሰፋ የኤፌሶን ቤተክርስቲያንም ያደገች ቤተክርስቲያን ነበር። አገልግሎቷ ድንቅ ነው። አስተማሪዎች አሉ። ሐሰተኞችና እውነተኞችን ለይቶ ቢያውቁ ትልልቅ መምህራን ያሉባት ቤተክርስቲያን ነበረች በጳውሎስ ዘመን። በጳውሎስ ዘመን ያሆነ ግን ዮሐንስ ራእይን በሚጽፍበት ወቅት ላይ እቺ ቤተክርስቲያን አገልግሎቱ እንደነበራት ሆኖ ጸሎቷ እንደነበረ፣ ስብከቷ እንደነበረ፣ አምልኮ እንደነበረ ሆኖ አንድ ትልቅ ችግር አለባት እዚህ ቸርች ላይ። ፍቅር የሚባል ምን አይነት ፍቅር ከተባለ የቀደመው ፍቅር ብቻ አይደለም የሚለው የቀደመው ፍቅር እንትታልና እውነተኛ ፍቅር እንትታልና የቀደመው ፍቅር የሚለው እግዚአብሔር ዓለምን የወደደበት ፍቅር ነው። የቀደመው ፍቅር ኢየሱስ ቤተክርስቲያን የወደዳት ፍቅር ነው። ያልተሸቀጠ ፍቅር ነው። በመቀበልና በመስጠት ላይ ያልተመሰረተ ፍቅር ነው። በጥቅማ ጥቅም ላይ ያልተመሰረተ ፍቅር ነው። ንጹሕ ፍቅርን ጥለሃል አለ። ነገር ግን ንስሐ ግባ፣ ንስሐ ማትገባ ከሆነ መቅረዝን ከፊት ከስፍራው ይወስዳሉ አለ። መቅረዝ ከፊት ይወሰዳል ማለት መቅረዝ የሚለው በዚህ በዮሐንስ ራእይ አውድ ውስጥ ቤተክርስቲያን ራሷ ናት። የማብራት መቀመጫ መቅረዝ ተወሰደ ማለት ቤተክርስቲያን ራሱ የለችም ማለት ነው። አትኖርም ነው፣ አትቀጥልም ነው። ፍቅር ከሌለ አትቀጥልም ነው። አጠገብ ያለውን ሰው ያዛርገውና ስለ ሌሎች ፍቅር ከሌለ አትቀጥልም በለው። ድገም። በፍጹም በምንም ዛሬ ኑሮ ጥሩ ይሁን፣ ገንዘብ ጥሩ ይሁን፣ ቢዝነስ ጥሩ ይሁን አያገኝም ያለ አገልግሎት ጸባይ ምናምን ከሌሎች ጋር ፍቅር ከሌለ ይሁን ነው ቃሉ ነው የሚለው አይደለም። አትዘልቅም። እድሜ አጭር ነው። እድሜ ስንል አካላዊ እድሜ ላይ ሊሆን ይችላል። ያለህበት ነገር ያለህበት ፍቅር ጠልታ፣ ወንድም ጠልታ፣ ወገን ጠልታ፣ ሰውን ጠልታ፣ በጥላቻ ተሞልታ የምትኖርበት ህይወት አጭር ነው። ይህንን የምናየው በኤፌሶን መጽሐፍ ነው። በራእይ መጽሐፍ ምዕራፍ 2 ላይ የምንመለከተው እቺ ቤተክርስቲያን ዮሐንስ ሲያገለግል 40 ዓመት በተመሰረተችበት ጳውሎስ ባገለገለበት ዓመትና ዮሐንስ ይሄን መልእክት በጻፈበት መልእክት 40 ዓመት ልዩነት አለ። በ40 ዓመት ሂደት ውስጥ ፍቅርን ጣለች። ስብከት እያለ ማዝሙር እያለ ጸሎት እያለ ፍቅር የሚባል ነገር ጠፋ። ዮሐንስ ደግሞ ወደ ፍቅር ተመለሽ ካልሆነ መቅረዙን ከፊቱ ከስፍራው ይወስዳሉ አለ። አልተመለሰችም። ያኔ ኤፌሶን የምትባለው ቤተክርስቲያን ወይም ከተማ ዛሬ ቱርክ ተብላ በምትጠራው ሀገር ውስጥ ነው የምትገኘው። ቱርክ ናት። ቱርክ ቤተክርስቲያን የሚባል ነገር የሌለ ሙሉ በሙሉ የኢስላሞች ሀገር 99.6% ሙስሊሞች ናቸው። ሙሉ በሙሉ ያቺ ቤተክርስቲያን ምን ሆነች ማለት ነው? የጠፋች ማለት ነው። ምን አለ መጀመሪያ ወደ ፍቅር ካልተመለስ ምን አደርጋለሁ ብሎ ነበር። መቅረዙ ውስጥ አለ ማለት ነው። መቅረዙ ውስጥ አለ ማለት መቅረዙ ሄደ፣ ቤተክርስቲያኗ ጠፋች። ክርስቶስ ተመልሶ ሳይመጣ ጠፋች።
በነገራችን ላይ ቅድም ካነበብኩላችሁ እነ ሰምርነስ ስማቸው ተቀይሯል እንጂ ጻድቋል። የእነ ሰምርነስ ሴቶች ዛሬም አሉ፣ እየበረቱ እየቀጠሉ አሉ። የኤፌሶን ቤተክርስቲያን ግን ክርስቶስን በሚክድ በእስልምና ሃይማኖት ተጥለቀለቁ። ቤተክርስቲያኗ ጠፋች። ፍቅር አጥቶ እድሜ አጭር ነው አልኩት። ለዚህ ወዳጆቼ ወደ ፍቅር እንመለስ፣ ወደ እውነት እንመለስ። በቀጣይ ላይ ወይም በሌላ ክፍለ ጊዜ ተመልሼ እመጣለሁ። ለዛሬ ይበቃናል። ወደ ፍቅር እንመለስ በዚህ መልእክት ነው። ኤፌሶን ቤተክርስቲያን ላይ የምንማረው አገልግሎታቸው ጥሩ ነው፣ አካሄዳቸው ጥሩ ነው፣ ሩጫቸው ጥሩ ነው፣ መኖሪያቸው በቃ የሚሉ ለጌታ ያላቸው ነገር ጥሩ ነው። ያ ሁሉ ነገር እያለ ከውስጣቸው አንድ ነገር ብቻ ወጥቶ ጠፋ። ፍቅር የሚባል ነገር ፍቅር ሲባልም ኢንካባይንከይ ሂኖት ውቶት መስቶት ቦት ማያካም ኤመት ሽልጉት ፍቅር ይሆን ሀንቆ ፍቅር የእውነተኛ ፍቅር በመቀበል ላይ አይደለም፣ በመስጣቱ ላይ አይመሰረትም። ንጹህ ፍቅር ለተወደደ ሰው ራስን እስከ መስጣት፣ ለሞት ራስን አሳልፎ እስከ መስጣት መውደድ ነው። በደል የማያስቆጥር ፍቅር ነው። ቤተክርስቲያናችን ውስጥ ያ ሊኖር ይገባል። ኮታታ ሹፉሮ ልዎ ከኮለ ወጭከን ለሚመስል ሆጋንቾ ጋር ይሉ ሽኑ ቢክሬስ አይ ማራማሙ ሳይገኙ ሃይቤ ሲሉኝ አይ በእውነት ምን መፍሱ እናንተ ውድ ናችሁ፣ በክርስቶስ ተበተዋጃችሁ ድንቅ ናችሁ። ለምሳሌ ነው የነገርኳችሁ። እኔ አሁን በጣም ነው የሚወዳችሁ። አሁን እናንተ ምን አይነት እንደምትወዱ ስለማላውቅ አላምናችሁ፣ ግን አምናችኋለሁ። እኔ አሁን በንጹህ ፍቅር እንድትሰጡኝ አይደለም፣ እንድታበሉኝ አይደለም፣ እንድታለብሱኝ አይደለም፣ በቁስል እንድትጠሩኝ አይደለም፣ እንድትጋብዙኝ አይደለም። በንጹህ ፍቅር በጣም ነው የሚወዳችሁ። እሺ ቲቶሊካ ከለሞ ቲቶላ የተቆለው ለቆመ በኪላት እት ሙደት ይሰን ሙደት በደሙ ነው የተዋጀች፣ በደሙ ነው የተዋጀው። የሚጠራው አንድ ሰው እዚህ ውስጥ ኢየሱስ ጌታ ነው። የእናንተ አላቂ ይህን ላይ ደፍሬ የምናገረው አንዳንድ ቦታ የሚገስጻችሁ በንጹህ ፍቅር ላይ የተመሰረተው ፍቅር ስላለኝ እንጂ ሌላ ቢሆን እንደዛ አይደለም። ወደ ፍቅር ተመለሱ። የጠላችኋቸውን ውደዷቸው፣ የተጋጫችኋቸውን ታረቋቸው። ወደ ፍቅር ተመለሱ። ኤፌሶን ቤተክርስቲያን እንድትጠፋ ምክንያቱ ፍቅር ማጣቷ ነው። ስብከት ማጣት አይደለም፣ ጸሎት ማጣት አይደለም፣ አገልግሎት ማጣት አይደለም፣ ፍቅር ማጣቷ ነው ያጠፋት። ወደ ፍቅር እንመለስ። ጸጋው ይብዛልን። ቃሉን ጌታ ይባርክልን። ቀጣይ ላይ